የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር ጉዳይ ላይ ለኢትዮጵያ ያስተላለፉት የዛቻ መልእክት። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ እነሆ እንደተለመደው አዳዲስ መረጃዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ለዛሬ ያዝንላችሁ ጉዳይ ደግሞ ከሰሞኑን እየተሰማ ያለውና እያነጋገረ ያለው የቀይ ባህርና የኢሳያስ ዛቻ። በቅርቡ በአዲስ አበባ በቀይ ባህር ጉዳይ ምክክር በተደረገ ማግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሀገሪቱን 34ኛ የነጻነት ቀን ሲያከብሩ እግረ መንገዳቸውን ጠንከር ያለና ቁጣ ያዘለ በቀይ ባህር ጉዳይ ዛቻና ማስፈራሪያ ያለው መግለጫም አስተላልፈዋል። በቀይ ባህር ጉዳይ ኢትዮጵያ ምንም አይመለከታትም ሲሉም ተደምጠዋል። የኢትዮጵያ መንግስት ጦር በሚወዱ ከጀርባ የሚዘወር ማለታቸውም ብዙዎቹን እጅግ አስገርሟል። የኢትዮጵያ መንግስት በአደባባይም ያብጠለጠሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ቅዳሜ በተከበረው የኤርትራ ነጻነት ቀን በቀይ ባህር ዙሪያ የሚደረግ ነገር እንዲህም ብለዋል። የኢትዮጵያ መሪዎች በቀይ ባህር ላይ የባህር በር እንፈልጋለን እያሉ የሚያሰሙት ከንቱ ምኞት መቆም አለበት ያሉም ሲሆን ይህ ዓለም አቀፍ ሕግን የሚጻረር ነውና ይህን ከንቱ ምኞት የማያቆሙ ከሆነ በምስራቅ አፍሪካ የሰላም እጦት ሊያስከትል ይችላልም ብለዋል። በመግለጫቸውም አክል አድርገውም ፕሬዝዳንት ኢሳያስ አፈወርቂ ይህንን አጀንዳ ማን እንዳመጣው እናውቃለን። አጀንዳው በኢትዮጵያውያን መሪዎች የመጣ ሳይሆን በምዕራባውያን ጉልበተኛ ነንባዮች የመጣ ነው በማለትም ተናግረዋል። አዳዲስ መረጃዎች እንዲደርሳችሁ ለዚህ ቻናል ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ።